የአምላካችን የእግዚአብሔር ሰላምና ፍቅር ይብዛላችሁ። በሰሜን በደቡብ በምስራቅ በምዕራብ በውጭም በውስጥም ያላችሁ የሰው ዘር በሙሉ ይህንን ቃል የምትሰሙ ወገኖቼ የእግዚአብሔርን ቃል ኦሪት ዘዳግም ምዕራፍ 13 ቁጥር 4 አነብና በዚያው ይህንን ቃል እንከፋፈላለን። አምላካችሁን እግዚአብሔርን ተከተሉ፣ እርሱን ፍሩ፣ ትእዛዙንም ጠብቁ፣ ቃሉንም ስሙ፣ እርሱን አምልኩ፣ ከእርሱ ጋር ተጣበቁ ይላል እግዚአብሔር ቃል። አምላካችሁን እግዚአብሔርን ተከተሉ። አምላካችን እግዚአብሔርን እንከተል በሚል ርዕስ ነው የማወራው። ያው ከዚሁ ማለት ነው። አምላካችሁ እግዚአብሔርን ተከተሉ። እግዚአብሔር አምላኩን የሚከተል ሰው ምልክቱ ምንድነው ተብሎ ከተጠየቀ አምላኩ እግዚአብሔርን ይፈራል። ሁሉ ቦታ አምላኩን እግዚአብሔርን ሰው አያላየ ሰው ኖረ አልኖረ ለእውነትና ለመንፈስ ቅዱስ ለሕልውናና እግዚአብሔር በሁሉ ቦታ ስለሚገኝ እግዚአብሔርን የሚከተል ሰው የመጀመሪያው እግዚአብሔርን ይፈራል ማለት ነው። በተለይ በዚህ ዘመን እግዚአብሔርን መፍራት እጅግ በጣም አስፈላጊ ነው። ሰው ራሱን እንጂ ሌላውን ባይመለከት ሁሉ ሰው እግዚአብሔርን የሚከተል ሰው እግዚአብሔርን መፍራት አለበት። በሚውልበት ስፍራ፣ በሚሆንበት ስፍራ፣ በሚሰራበት ስፍራ፣ በቤቱም ከቤት ውጭም በሁሉ ቦታ እግዚአብሔርን መፍራት። እግዚአብሔርን የሚከተል ሰው አንደኛው የሚታወቀው እግዚአብሔር ሁሉ ቦታ ስለሚገኝ እግዚአብሔር በሁሉ ስፍራ ስለሚሆን እግዚአብሔርን ይፈራል ማለት ነው። ልክ ወንድማችን ዮሴፍ እንዳደረገው ሁሉ ማለት ነው። ቤተሰቦቹ ወደ ሌሉበት በሩቅ መንገድ ሄዶ ወይ ደግሞ ከቤተሰቦቹ ርቆ ቢሄድ እንኳን ይህንን ነውር አላደርግም፣ እግዚአብሔርን እፈራለሁ። እግዚአብሔር ባለበት እንደዚህ አይደረግም ማለት። ስለዚህ እግዚአብሔርን የሚከተል ሰው ዛሬም ክርስቲያን፣ እውነትን የሚፈራ ሰው፣ ለእውነት የሚኖር ሰው፣ ይህንን ወንጌል የሚያጠና ሰው እግዚአብሔርን ይፈራል። እግዚአብሔርን የሚከተል ሰው ለሰው ብቻ አይደለም የሚኖረው። ለሰው መኖር፣ ለሰው ሕሊና መጠንቀቅ እጅግ በጣም ወሳኝ ነው። ይበልጥ ደግሞ እግዚአብሔር በሁሉ ቦታ ስለሚገኝ እግዚአብሔርን መፍራት ግድ ነው ማለት ነው። እግዚአብሔርን የሚከተል ሰው እግዚአብሔርን መፍራት። ሁለተኛ እግዚአብሔርን የሚከተል ሰው ምልክቱ ትእዛዙን ወይ ትእዛዞቹን ይጠብቃል። የእግዚአብሔርን ትእዛዛት እግዚአብሔር ያዘዘው ይጠብቃል፣ ትእዛዙን ይጠብቃል። ብትወዱኝ አለ አይደለም ጌታችን ኢየሱስ ክርስቶስ፣ ትእዛዛትን ጠብቋል። መውደዳችን ከመዝሙር ያለፈ ነው፣ ከስብከት ያለፈ ነው፣ ከትንቢት ያለፈ ነው፣ ከብዙ ነገር። አሁን ያው እየጠቀስኳቸው ሁሉ መልካም ናቸው፣ እጅግ በጣም ወሳኞች ናቸው። ያው እኔም እየሰበኩ ነው። ግን ብትወደኝ የምትወዱኝ ከሆነ ትእዛዛትን ጠብቋል። እግዚአብሔርን የሚከተል ሰው ሁለተኛው ትእዛዛቱን ይጠብቃል። ልጄ ሆይ ትእዛዛትን ጠብቅ እንደተባለው ማለት ነው። መውደዱን የሚገልጸው እግዚአብሔርን መከተሉ የሚገልጸው የእግዚአብሔርን ትእዛዝ ይጠብቃል። ትእዛዙን ይጠብቃል። የእግዚአብሔርን ትእዛዝ ሁል ጊዜ እግዚአብሔር የተናገረውን እያሰላሰለ በመንፈስ ቅዱስ ትእዛዞቹን ይጠብቃል። ሌላው ሶስተኛ ቃሌን ስሙ። ቃሉን ስሙ። ቃሉን መስማት፣ ቃሉን መረዳት። ቃሉ ምን ይላል? ሰምቶ ምላሽ መስጠት ማለት ነው። ቃሉን መስማት ማለት ሰምቶ ብቻ ሳይሆን ቃሉን ሰምቶ በስራ ላይ የሚያውል ሰው መሆን አለበት። ቃሉን መስማት፣ የሕይወት ቃል የሆነውን እግዚአብሔርን ቃል መስማት፣ የሰማነውን ቃል በስራ ላይ ማዋል፣ መተግበር፣ የእግዚአብሔርን ቃል መስማት፣ የእግዚአብሔር ቃል ጊዜ መስጠት፣ ከቃሉ ጋር ማውራት። የእግዚአብሔር ቃል ስለሆነ ክቡር ቃል ስለሆነ ይህንን ቃል ሁል ጊዜ መስማት።
መጽሐፍ ቅዱሳችንን ስንከፍት እግዚአብሔር ሁል ጊዜ የሚያስፈልገንን ነገር የዕለት ዕለት ህይወታችን እንዴት መኖር እንዳለብን ነው የሚመራን ይሄ ቃል። እግዚአብሔር የሚናገረው በቃሉ አይደል? ስለዚህ የእግዚአብሔርን ቃል መስማት፣ ቃሉን ስሟል። አራተኛው እሱን አምልኳል። እግዚአብሔርን ማምለክ በህይወት፣ በኑሮ፣ በስራ፣ በአካሄድ፣ በአረማመድ፣ በንግግር አንዳንድ ጊዜ ሁል ጊዜ እንደምሰሙት አሁን የአምልኮ ጊዜ ነው፣ እግዚአብሔርን የምናመልክበት ጊዜ ነው ይባላል። አንዳንድ ይላሉ ወይ ዝማሬም ከአምልኮ አንዱ አይደል? ግን አምልኮ ማለት የምንኖረው ህይወት ነው። የኖርነውን ሙሉ ሳምንት የኖርነው ነው። የእውነት እግዚአብሔር መጀመሪያ ከዝማሬችን በፊት እኛን አይደለም የሚመለከተው? ከመስዋዕታችን በፊት እኛን አይደለም የሚመለከተው? ከምናቀርበው ሐሳብ ወይ ደግሞ ከንግግራችን በፊት እኛን አይደለም የሚመለከተው? ስለዚህ ለእግዚአብሔር መኖር፣ ለእግዚአብሔር መስራት ማለት ነው አምልኮ፣ መቀደስ፣ እግዚአብሔርን በእውነት መፍራት። መጨረሻ አይደለ ያለነው መጨረሻ ላይ። ስለዚህ እግዚአብሔርን አምልኮ አለ። አራተኛው እግዚአብሔርን ማምለክ። አምላካችንን እግዚአብሔርን እንከተል እምለው ርዕስ ነው ያወራ ነው። አምላኩ እግዚአብሔርን የሚከተል ሰው ተመልክተናል። እርሱም ፍሩ አለ። እግዚአብሔርን ይፈራል አምላኩን የሚከተል ሰው። እከሌ ነው ያሳሳተኝ እንደዛ ነው እንደዚህ አይልም። አምላኩን የሚከተል ሰው እግዚአብሔርን ይፈራል። ሁሌ በስራ ቦታ ለእውነትና በእውነት ይኖራል። ትእዛዛቱን ይጠብቃል። ሁለተኛው ትእዛዛቱን ቃሉን ይሰማል። ሶስተኛው ቃሉን ይሰማል። እዛ አምላኩን ያመልካል። ቅድም እንዳለው እግዚአብሔርን ያመልካል። እግዚአብሔርን እከተላለሁ የሚል ሰው እግዚአብሔር እሱን የሚፈሩ ሰዎችን ይወዳል። እግዚአብሔር ይመሰክርለታል። እግዚአብሔር ከኢዮብ መጽሐፍ የምንማረው ከሕይወቱ የምንማር ከኢዮብ ይህንን ነው የሚያው እንዲሁ ነው። መጨረሻ ዘመን ብዙ ሕዝብ እንደፈለገ ሲመላለስ ልክ እንደ በዚህ ዘመን ማለት ነው። አምላኩን የሚፈራ ሰው በጓዳው፣ በትዳሩ፣ በሕይወቱ፣ በአገልግሎቱ ከንግግር ያለፈ በሕይወቱ፣ በተግባሩ እግዚአብሔርን የሚፈራና እግዚአብሔርን የሚከተል ሰው ይፈልጋል እግዚአብሔር። ስለዚህ እግዚአብሔርን በመፍራት እግዚአብሔር ዘመናችን እንዲባርክልን የመጨረሻ ጸሎት ጸልየን እናብቃ። በሰማይ በምድር የምትኖር እግዚአብሔር አምላክ ይህንን ቃል የሰሙት ለተናጋሪም ለሰሚዎቹም ጸጋ እንድንሰጥ ሁል ጊዜ ከእኛ ጋር እንድትሆን አንተን መከተል እንዲሆን አንተን እንድንፈራ ቃልን እንድንሰማ ትእዛዝን እንድንጠበቅ አንተ ማምለክ እንድንችል ለእኔና ይህንን ለሚሰሙት በዓለም ዙሪያ ያለው ሰዎች ክርስቲያኖች ያመኑም ያላመኑትን ይህንን ሰምቶ በስራ ላይ ማዋል እንድንችል ለእኔና ለሕዝብ ጸጋ ይብዛልን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም። በሌላው ፕሮግራም እስክንገናኝ እግዚአብሔር ዘመናችሁን ይባርክ፣ ጓዳችሁን ይባርክ፣ ስራችሁን ይባርክ፣ ሕይወታችሁን ይባርክ። አይዟችሁ፣ እግዚአብሔርም ተከተሉት። ጌታ ከእናንተ ጋር ይሁን ለዘላለም። ተባረኩ የአባቴ ብሩካኖች።